ብሪቼ ኢዜ መጀመሪያ የፕሪሚየር ሊግ ጎሉን ለክለባችን ማለት ነው የበፊት ክለቡ ላይ አገብቶ አልጨፈረም ለማለት እንኳን ያዳግተናል። ጨፈሯል ድብና አርጎ በቃ ይወደናል። ምን እናርግ? ልጁ እኮ ንቀት ኖሮበታል፣ ግን ይወደናል። እጅግ በጣም ውጥረት የበዛበት ፈርስት ሃፍ ነበረ። በጣም ከባድ ጨዋታ ነው ቤተሰብ፣ በጣም ከባድ ጨዋታ። ነቃ ደንገጥ ብለው መጫወት አለባቸው አሁንም ተጫዋቾቻችን። ከዛ በተጨማሪ አላንዴ ፈሲ አንቋጥር እኮኛ እኛ እኮ አንቋጥር ያርሴን እያየው ማለት ነው። በስልኬ እየተቋጠረ ነው። ምንም ውልም ዝልም የለም። እየተመራች ነው። እቺም በደንብ ይቋጠር። ሰከንድ ሃፍ እንገናኛለን ጋይስ፣ ሲመቻችሁ። ሁለተኛ አርሰናል አልቋጠረም። ሁለተኛ ምን አገባኝ እንዴ? ወይ ካሸነፉ ቀድሞ ብዙ ጎል አግብተው አይገላግሉ። እስከ 90 ደቂቃ ቋጥረ አንድ ጎል አግብተው ክርችም አድርገው። ኧረ በስመ አብ! ምን አይነት ዲፌንስ ነው ደግሞ? ጎል አይገባባቸውም እንዴ? ኳስ ሎንግ ፓስ ይመጣል፣ የሚጣለዙት እነሱ ናቸው። ሄደር እነሱ ነው። ሌላሽ እግዚአብሔር በማያገባኝ ተቃጠልኩ እኮ በማያገባኝ። እንዴ ዩናይትድ ያዩ ተረስቼ መተውችል ነበር እንዴ? ወይ በሲቲ ዛ መደሰትችል ነበር። ምን አገባኝ? ምን አቋጥሩ፣ እግዚአብሔርን አቋጥሩ። የሆነ ሰዓት በኋላ አካባቢ ራሳቸው ቀጣሉ ይጣሉልን እንጂ መቋጠርና ቁም በቃ ለጊዜው አያዋጣም። እንዴ እያመሩት እኮ ደግሞ ሁሉም ሰው እየጣለላቸው ነው። አረ የነገር መጨረሻው አላማረኝም ጀማው፣ እግዚአብሔርን አላማረኝም። እነዚህ እንዴ የመረፋሩ አሁን እሺ ቋጣሪያንስ አንድ ጎል ገባ። በቃ የባርሳን ጨዋታ ላይ ሄደ ቋጥር። እኛ አንድ ጎል አገባን ማለት ነው ታውቂያለሽ አይደል? በቃ ወፍ የለም። አንደኛ የሚያቃጥለኝ ነገር ማን ነው? ከተሞከረብን ነው። አንተ መግባት ምናምን ታል ከተሞከረብን እቃጠላለሁ ነው ማለት እቃጠላለሁ። ገባህ አይደል? አንተ ተስፋ ካለ አሁንማ እንኳን አይደለም መሸነፍ እንኳን አይደለም ጎል ኮንሲድ ማድረግ ይሞከርባቸዋል ብለህ መተመቋጠር ትችላለህ። ተረዳኛል? ኖርዝ ላንደን ፎሬቨር። ይሄን ቪዲዮ በደንብ ኮፒ ሊንክ አድርግ። ሲቲ ደግሞ እየተገረፈች ነው። ማን ነው ሚዜ የሚሆነው እንዴ? ምን እሺ ነው እንዴ? ያለ ሚዜ ላገባ ነው እንዴ? ምን አይነት ሐላል ሰርግ ነው? በእናት ያለ ሚዜ ላገባ ነው። ወጥር ሲቲ እንዳታለቃቅስ። ምርጥ ሆነህ ነው መሸነፍ ያለብህ። ምርጥ ሆነህ መሸነፍ አለብህ። ቦትል አደርገዋለሁ እኮ በኋላ ሄጄ ቦትል አደርገዋለሁ። ብትከተኝ ይሻላል። በጣም አታሪቁ አባቴ፣ ብዙ አራቅሽ ተከተኝ እንጂ እንዴ። አሁን ከተሸነፍኩ 6 ነጥብ ይሆናል። ዲሴምበር ላይ ነው ዋንጫውን ማነሳው፣ ይረጋገጣል። ዲሴምበር ላይ ማለት ባዮ ላይ ባለው ሊንክ ቲፎዞ ላይ ልጁ ማን ነው? ኢዜ እኮ ነው አባቴ። በእናትህ ከተተል ወስዶ ይኸውልህ፣ ሁሉም ኮሜንት ላይ እየገባ 10 ቁጥር ኢዜ ነው ልጁ ነው ማለት ይችላል። የቋጣሪ በቃ ምንም አያፈናፍንህም። በእንግሊዝ ፕሪሚየር ሊግ ከዛሬ ጀምሮ የአንድ ሰዓት ጭማሪ ይኖራል። ከዚህ በፊት እሁድ 10 ሰዓት ሲከናወኑ የነበሩ ጨዋታዎች 11 ሰዓት ይከናወናሉ። ዛሬም በኤምሬትስ ስቴዲየም መሪው አርሰናል ክሪስታል ፓላስን የሚያስተናግድበት የለንደን ደርቢ 11 ሰዓት ላይ የሚከናወን ይሆናል። ክሪስታል ፓላስ ለአርሰናል ሲበዛ ባለውለታው ነው። ኢብሪቼ ኢዜን በዘንድሮ የክረምት የዝውውር አሳልፎ ከመስጠቱም ባለፈ ቀጥተኛ ዋንጫ ተፎካካሪ ሊቨርፑልን ቀልብ የገፈፈው ሊቨርፑል ነው፣ ክሪስታል ፓላስ ነው። ክሪስታል ፓላሶች ሊቨርፑልን ካሸነፉት በኋላ በእንግሊዝ ፕሪሚየር ሊግ ማሸነፍ አቅቶታል። አርሰናሎች መሪነታቸውን ለማጠናከር የሚያደርጉት ፍልሚያ እንደሚሆን ይጠበቃል። የእንግሊዝ ፕሪሚየር ሊግን አናት ላይ ተቀምጠው ሊጉን እየመሩ እንደሆነ መድፈኞቹ ይታወሳል። ዛሬም ወሳኝ ጨዋታቸውን ያደርጋሉ። ባለፉት 14 ግንኙነታቸው ክሪስታል ፓላስ ማሸነፍ የቻለው አንድ ጊዜ ብቻ ነው። 2019 በሮይ ሆድሰን አሰልጣኝነት ዘመን ያሸነፉበት ጨዋታ። ከዛን ጊዜ ወዲህ ላለፉት 5 እና 6 ዓመታት ክሪስታል ፓላስ አርሰናልን ማሸነፍ አልቻለም። አርሰናሎች ባለፉት የለንደን ደርቢ 18 ጨዋታዎቻቸው አንድ ጊዜ ብቻ ነው መሸነፍ የቻሉት። ዛሬስ ምን ይገጥማቸዋል? ጠንካራው ክሪስታል ፓላስ በኦሊቨር ግላስነር እየተመራ 19 ጨዋታዎች ሳይሸነፍ ቢጓዝም ነገር ግን ኤቨርተን ከጥቂት ሳምንታት በፊት አሸንፎታል። ከኤቨርተን ሽንፈት በኋላም ባለፉት 3 ተከታታይ ጨዋታዎች 3 ነጥብ ማሳካት ለኦሊቨር ግላስነር እጅግ ከብዷቸው እየተመለከትን እንገኛለን። ወሳኝ ጨዋታ፣ ወሳኝ ፍልሚያ ነው። በአርሰናል በኩል በዛሬው ጨዋታ ላይ የጋብሪኤል ማጋሌሽ መሰለፍ አጠራጣሪ ሲሆን ጋብሪኤል ጀሱስ፣ ካይ ሃቨርትዝ፣ ማርቲን ኦዴጋርድና ማዱኬ ከጨዋታው ናቸው። ክሪስታል ፓላስ የጉዳት ዜና የለበትም። አብዛኞቹ ተጫዋቾችም ፊትና ብቁ ሆኖ የሚያከናውኑ ጨዋታ ይሆናል። በቀድሞ ተጫዋቻቸው
ኤዲ ኒኬታ ወደ ኤምሬትስ ተመልሶ የሄል ኢንድ ውጤት የሆነው ኤዲ ኒኬታ ወደ ኤምሬትስ ተመልሶ ዛሬ እንደሚጫወት ይጠበቃል። አርሰናል ከክሪስታል ፓላስ የፕሪሚየር ሊጉ የ9ኛ ሳምንት ወሳኝ ጨዋታ ምን ትጠብቃላችሁ? ውጤት ገምቱ እስኪ፣ ሀሳብ አስተያየት ስጡበት። ጨዋታውን ከ10 ሰዓት ጀምሮ በትርታ ኤፍኤም 97.6 አዲስ አበባና አካባቢዋ በመላው ዓለምና በመላው ኢትዮጵያ በዩቲዩብ ቻናላችን ሲዲ ስፖርት በቀጥታ እናስተላልፋለን። ሲዲ ስፖርት ሳብስክራይብ ይደረግ። ውጤት ይገመት። ይመቻችሁ። መልካም ሰንበት፣ መልካም ቀን። ብሪቼ ኢዜ መጀመሪያ የፕሪሚየር ሊግ ጎሉን ለክለባችን ማለት ነው የበፊት ክለቡ ላይ አገብቶ አልጨፈረም ለማለት እንኳን ያዳግተናል። ጨፈሯል ድብና አድርጎ በቃ ይወደናል። ምን እናርግ? ልጁ እኮ ንቀት ኖሮበታል፣ ግን ይወደናል። እጅግ በጣም ውጥረት የበዛበት ፈርስት ሃፍ ነበረ። በጣም ከባድ ጨዋታ ነው ቤተሰብ፣ በጣም ከባድ ጨዋታ። ነቃ ደንገጥ ብለው መጫወት አለባቸው አሁንም ተጫዋቾቻችን። ከዛ በተጨማሪ አላንዴ ፈሲ አንቋጥር እኮ እኛ እኮ አንቋጥር ያርሴን እያየው ማለት ነው። በስልኬ እየተቋጠረ ነው። ምንም ውልም ዝልም የለም። እየተመራች ነው። እቺም በደንብ ይቋጠር። ሰከንድ ሃፍ እንገናኛለን ጋይስ፣ ሲመቻችሁ። ሁለተኛ አርሰናል አልቋጠረም። ሁለተኛ ምን አገባኝ እንዴ? ወይ ካሸነፉ ቀድሞ ብዙ ጎል አግብቶ አይገላግሉ። እስከ 90 ደቂቃ ቋጥረ አንድ ጎል አግብቶ ክርችም አድርገው። ኧረ በስመ አብ! ምን አይነት ዲፌንስ ነው ደግሞ? ጎል አይገባባቸውም እንዴ? ኳስ ሎንግ ፓስ ይመጣል፣ የሚጠለዙት እነሱ ናቸው። ሄደር እነሱ ነው። ሌላሽ እግዚአብሔር በማያገባኝ ተቃጠልኩ እኮ በማያገባኝ። እንዴ ዩናይትድ ያዩ ተደስቼ መተውችል ነበር እንዴ? ወይ በሲቲ ዛ መደሰት ይችል ነበር። ምን አገባኝ? ምን አቋጥሩ፣ እግዚአብሔርን አቋጥሩ። የሆነ ሰዓት በኋላ አካባቢ ራሳቸው ቀጣሉ ይጣሉልን እንጂ መቋጠርና ቁም በቃ ለጊዜው አያዋጣም። እንዴ እያመሩት እኮ ደግሞ ሁሉም ሰው እየጣለላቸው ነው። አረ የነገር መጨረሻው አላማረኝም ጀማው፣ እግዚአብሔርን አላማረኝም። እነዚህ እንዴ የመረፋሩ አሁን እሺ ቋጣሪ አንስ አንድ ጎል ገባ። በቃ የባርሳን ጨዋታ ላይ ሄደ ቋጥር። እኛ አንድ ጎል አገባን ማለት ነው ታውቂያለሽ አይደል? በቃ ወፍ የለም። አንደኛ የሚያቃጥለኝ ነገር ማን ነው? ከተሞከረብን ነው። አንተ መግባት ምናምን ታል ከተሞከረብን እቃጠላለሁ ነው ማለት እቃጠላለሁ። ገባህ አይደል? አንተ ተስፋ ካለ አሁንማ እንኳን አይደለም መሸነፍ እንኳን አይደለም ጎል ኮንሲድ ማድረግ ይሞከርባቸዋል ብለህ መተመቋጠር ትችላለህ። ተረዳኛል? ኖርዝ ላንደን ፎሬቨር። ይሄን ቪዲዮ በደንብ ኮፒ ሊንክ አድርግ። ሲቲ ደግሞ እየተገረፈች ነው። ማን ነው ሚዜ የሚሆነው እንዴ? ምን እሺ ነው እንዴ? ያለ ሚዜ ላገባ ነው እንዴ? ምን አይነት ሐላል ሰርግ ነው? በእናት ያለ ሚዜ ላገባ ነው። ወጥር ሲቲ እንዳታለቃቅስ። ምርጥ ሆነህ ነው መሸነፍ ያለብህ። ምርጥ ሆነህ መሸነፍ አለብህ። ቦትል አደርገዋለሁ እኮ በኋላ ሄጄ ቦትል አደርገዋለሁ። ብትከተኝ ይሻላል። በጣም አታሪቁ አባቴ፣ ብዙ አራቅሽ ተከተኝ እንጂ እንዴ። አሁን ከተሸነፍኩ 6 ነጥብ ይሆናል። ዲሴምበር ላይ ነው ዋንጫውን ማነሳው፣ ይረጋገጣል። ዲሴምበር ላይ ባዮ ላይ ባለው ሊንክ ቲፎዞ ላይ ልጁ ማን ነው? ኢዜ እኮ ነው አባቴ። በእናትህ ከተተል ወስዶ ይኸውልህ፣ ሁሉም ኮሜንት ላይ እየገባ 10 ቁጥር ኢዜ ነው ልጁ ነው ማለት ይችላል። የቋጣሪ በቃ ምንም አያፈናፍንህም። በእንግሊዝ ፕሪሚየር ሊግ ከዛሬ ጀምሮ የ1 ሰዓት ጭማሪ ይኖራል። ከዚህ በፊት እሁድ 10 ሰዓት ሲከናወኑ የነበሩ ጨዋታዎች 11 ሰዓት ይከናወናሉ። ዛሬም በኤምሬትስ ስቴዲየም መሪው አርሰናል ክሪስታል ፓላስን የሚያስተናግድበት የለንደን ደርቢ 11 ሰዓት ላይ የሚከናወን ይሆናል። ክሪስታል ፓላስ ለአርሰናል ሲበዛ ባለውለታው ነው። ኢብሪቼ ኢዜን በዘንድሮ የክረምት የዝውውር አሳልፎ ከመስጠቱም ባለፈ ቀጥተኛ ዋንጫ ተፎካካሪ ሊቨርፑልን ቀልብ የገፈፈው ሊቨርፑል ነው፣ ክሪስታል ፓላስ ነው። ክሪስታል ፓላሶች ሊቨርፑልን ካሸነፉት በኋላ በእንግሊዝ ፕሪሚየር ሊግ ማሸነፍ አቅቶታል። አርሰናሎች መሪነታቸውን ለማጠናከር የሚያደርጉት ፍልሚያ እንደሚሆን ይጠበቃል። የእንግሊዝ ፕሪሚየር ሊግን አናት ላይ ተቀምጠው ሊጉን እየመሩ እንደሆነ መድፈኞቹ ይታወሳል። ዛሬም ወሳኝ ጨዋታቸውን ያደርጋሉ። ባለፉት 14 ግንኙነታቸው ክሪስታል ፓላስ ማሸነፍ የቻለው አንድ ጊዜ ብቻ ነው። 2019 በሮይ ሆድሰን አሰልጣኝነት ዘመን ያሸነፉበት ጨዋታ። ከዛን ጊዜ ወዲህ ላለፉት 5 እና 6 ዓመታት ክሪስታል ፓላስ አርሰናልን ማሸነፍ አልቻለም። አርሰናሎች ባለፉት የለንደን ደርቢ 18 ጨዋታዎቻቸው
አንድ ጊዜ ብቻ ነው መሸነፍ የቻሉት። ዛሬስ ምን ይገጥማቸዋል? ጠንካራው ክሪስታል ፓላስ በኦሊቨር ግራስነር እየተመራ 19 ጨዋታዎችን ሳይሸነፍ ቢጓዝም ነገር ግን ኤቨርተን ከጥቂት ሳምንታት በፊት አሸንፎታል። ከኤቨርተን ሽንፈት በኋላም ባለፉት 3 ተከታታይ ጨዋታዎች 3 ነጥብ ማሳካት ለኦሊቨር ግራስነር እጅግ ከብዷቸው እየተመለከትን እንገኛለን። ወሳኝ ጨዋታ፣ ወሳኝ ፍልሚያ ነው። በአርሰናል በኩል በዛሬው ጨዋታ ላይ የጋብርኤል ማጋሌሽ መሰለፍ አጠራጣሪ ሲሆን ጋብርኤል ጀሱስ፣ ካይ ሃቨርትዝ፣ ማርቲን ኦዴጋርድና ማዱኬ ከጨዋታው ውጭ ናቸው። ክሪስታል ፓላስ የጉዳት ዜና የለበትም። አብዛኞቹ ተጫዋቾችም ፊትና ብቁ ሆነው የሚያከናውኑት ጨዋታ ይሆናል። በቀድሞ ተጫዋቻቸው ኤዲ ኒኪታ ወደ ኤምሬትስ ተመልሶ የሄል ኢንድ ውጤት የሆነው ኤዲ ኒኪታ ወደ ኤምሬትስ ተመልሶ ዛሬ እንደሚጫወት ይጠበቃል። አርሰናል ከክሪስታል ፓላስ የፕሪሚየር ሊጉ የ9ኛ ሳምንት ወሳኝ ጨዋታ ምን ትጠብቃላችሁ? ውጤት ገምቱ። እስኪ ሀሳብ አስተያየት ስጡበት። ጨዋታውን ከ10 ሰዓት ጀምሮ በትርታ ኤፍኤም 97.6 አዲስ አበባና አካባቢዋ በመላው ዓለምና በመላው ኢትዮጵያ በዩቲዩብ ቻናላችን ሲዲ ስፖርት በቀጥታ እናስተላልፋለን። ሲዲ ስፖርት ሳብስክራይብ ይደረግ። ውጤት ይገመት። ይመቻችሁ። መልካም ሰንበት፣ መልካም ቀን።